ቆይ እያሳመንከኝ ነው። ቀስ በላ ብርሽ። ስለዚህ በቃ ልቀቀው። አንተ ያውልቀው አቤል፣ ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ? እኮ ነው ያሰረላት። አንተ አሰርከው፣ አስመሰልከው እኮ። እንደውም እዚህ ተከታተለች በዋስ አንድ ልታረጋ ከልብህ እንደዚህ ወጥታኝ ነው። ሄርሜላ ደስ ብሎናል ቀለበቱ ስለወለድሽ እና ቤተሰቦች እናንተም አብርሃም ያደረገላት የሄርሜላ ቀለበት ያው በእጃችን ገብቷል። እንግዲህ አውጥተዋለች ማለት ነው። ስለዚህ ካሁን በኋላ አብርሃም እና ሄርሜላ ተለያይተዋል ማለት ነው። በቀለበቱም ሆነ በምንም ልትይዙ አትችልም። አሁን ለከው አብርሃም ከልብ ነው አብርሽ ቀለበት ለኔ ቀለበት ከዚህ ደቂቃ እና ሰዓት ጀምሮ እንዳትነኪው። ቆይ አንዴ ሴት ልጅ ነኝ አይደል እንዴ? አንቺም እኮ እሱን እንዳነኪ ማለት እንችላለን። ምክንያቱም ቀድሽ አልሰማንም። አሁን ደግሞ አደረጉ ሌላ ነገር። አሁን ደግሞ አደረጉ እሱ የምናውቀው ነገር። እኔ ሀሳብ ቆይ አንዴ አዳምጠኝ። አንተ ቀለበት አውልቅ ያልከኝ እኔ ቀለበት አላውልቅም ማለት እኮ መብት አለኝ አይደል እንዴ? ለምን አስገድደኝ ታስወልቀው አልክ? እኔ በጣም ለብዙ ነገር የምመኝ ሰው ነበርና እኔ አላውቅም። ልጅ በቃ ተረጋጊ። ይሄ እኮ ከራሱ ጋር ነው። ሄርሜላ ማልቀስም ከፈለግሽ ቤት ገብተሽ ብታለቅሽ አሪፍ ነው እንደ ሀሳብ። ከራሱ ጋር አይደለም፣ ከራሱ ጋር በቃ እኛ ጨርሰናል አይደል? አቤል ይዛት መሄድ ትችላለህ። እኛ ጨርሰናል። ቀለበቱ እንዲወልቅ ነበር የፈለግነው። ቀለበቱ ኦልሬዲ ወልቋል። ስለዚህ መሄድ ትችላለህ። ቆይ እንዴ ተረጋጉ። እኔ በጣም ግራ ኢየሱስ። ተረጋጊ። ከራሱ ጋር አይደለም እያልኩሽ እኮ እንጂ ተረጋጊ። እግዚአብሔርን አቤል ተስፋ ላለመቁረጥ እየሞከርኩኝ ያለሁት ገባህ አይደለ? ግን እሱ ከኔ ጋር ያለውን ነገር እንዳለ ከኔ ለማራቅ እየሞከረ ነው ያለው። ከራሱ ጋር ስላልሆነ ምንም ማድረግ አይቻልም። ይኸውልሽ አሁን እነዚህ የምታያቸው ምናምን ከራሱ ጋር ሲሆን ምን እንደሚወጣቸው እናያለን። ግን አሁን እንቻሉ የማያልፍ ቀን የለም። ገብቶሻል? አብርሃም ከራሱ ጋር አይደለም፣ እነሱ የሚሉትን ነገር ነው እያደረገ ያለው። እሱ ሊያለቅስ ነው እንጂ ገብቶሻል? ምን አውቃለሁ። ወይ ሁለታችሁም ገብታችሁ አልቅሱ። ማልቀስ ትወዳለህ። አሁን እንደዚህ እንዳፍይዛችሁት አይቀጥልም። የሆነ ቀን ይመጣል። ግን ደግሞ አብርሃም ወደ ራሱ ሲመለስ እናንተ ምን እንደሚወጣችሁ እናያለን። እናንተን ባይሆን ምን እንደሚወጣችሁ እናያለን። ቀለበት ካደረግልኝ በኋላ በጣም ብዙ ነገሮች ከአንተ ጋር እያሰብኩ ነበር። በጣም ብዙ ፊቸሮች እንዴት አድርጌ እንደማስረዳት አላውቅም። እና ደግሞ እኔ እናንተ መሀል ክፍተት ሲኖር ቀለበት አውልቂ የምትለኝ አይነት አልነበረም። ብዙ ቃላቶች ነበሩ እኮ አብርሃም። ከኔ ጋር በጣም ብዙ ነገር እያሰብክ ነበረ። ከኔ ጋር በጣም አዲስ ነገር እኔ እግዚአብሔርን በዚህ ልክ እሺ፣ ቢያንስ ፍላጎትን ጠይቀህ ቀለበት ማውለቅ አልፈልግም ካልኩ ከኔ ቢያንስ እሺ፣ ነገ ሄርሜላ ምን አይነት ነገር ላይ እንደምንሆን አላውቅም ማለት ይችል ነበር አይደል እንዴ? አይፈልግም በዚህ ልክ። በቃ እነሱን እንደማይፈልጋቸው እኮ ግልጽ ነው። እሷን